መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 19 ጀምሮ እስከ 23 ያለውን አነባለሁ። የፓራግራፍ ግማሽ ላይ ነው ያለው፣ ግን በፈልገው ሀሳብ ከዛ ጀምሮ ስላለ ከቁጥር 19 ጀምሮ አነባለሁ። እንደዚህ ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። እስቲ ፈቅዷል። እግዚአብሔር ምን አድርጓል? ፈቅዷል። እናያለን። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሀሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። ይህም እንድትሰሙ ይፈልጋለሁ። እዚህ ጋር ነው ያለው ሀሳቤ። ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ማለት በእምነት ማለት ነው። ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለ ፍጥረት ሁሉ ዘንድ የተሰበከ ነው። እኔ ጳውሎስ የእርሱ አገልጋይ ሆንኩ ይላል። ክብር ለጌታ ይሁን። እንግዲህ ጳውሎስ ለቆላስይስ አማኞች ነው ይሄን መልእክት እየጻፈ ያለው። ብዙዎቻችን እንደምናውቀው የቆላስይስን ቤተክርስቲያን የተከላት ወንጌል የሰበከላት ጳውሎስ አይደለም። ጳውሎስ በኤፌሶን እያለ እያስተማረ እያለ ብዙ አገልጋዮች ወደ አካባቢ ወዳሉ ከተሞች እየሄዱ ወንጌል እየሰበኩ ቤተክርስቲያንን ይተክሉ ነበር። ከነዛ ቤተክርስቲያን መካከል አንዷ የቆላስይስ ቤተክርስቲያን ናት። ቆላስይስን ወንጌል የሰበከው ኤጳፍራ ነው። ጳውሎስ ይመሰክርለታል። ከኛ ጋር አብሮ ሰራተኛ የሆነ የክርስቶስ ታማኝ አገልጋይ፣ ክብር ለጌታ ይሁን። ምንድነው የክርስቶስ ታማኝ? የክርስቶስ ምንድነው? አገልጋይ ነው። ከሱ ነው የተማራችሁት ይላቸው። ጳውሎስ ይህን መልእክት ሲጽፍ እነዚህ ሰዎች በአይኑም ስላላያቸው በአካልም ሄዶ ስላላገለገላቸው አንድ ነገር እንዲያውቁ ፈልጓል። ጳውሎስ የሚሰብከው ወንጌልና እነዚህ መልእክተኞች እነ ኤጳፍራ ሄደው የሰበኩት ወንጌል መካከል የመልእክት ዲፍረንስ ሲኖር አይኖር ሰዎቹ እርግጠኛ ላይሆኑ ይችላል። ጳውሎስ ግን ምን ይላቸዋል? እናንተ ወንጌልን ከኤጳፍራ ምን ብላችኋል? ተምራችኋል። እርሱ እውነተኛ ታማኝ የሆነ የክርስቶስ ምንድን ነው? አገልጋይ ነው። ከእሱ አፍ የወንጌልን ተስፋ ምን ብላችኋል? ሰምታችኋል። የእግዚአብሔርን ጸጋ ሰምታችኋል ይላቸውና እንደዚህ ይላል። እዚህ ባነበብነው ክፍል ላይ ይህም የሰማችሁት ወንጌል በምድር ላይ ባሉ ፍጥረቶች ሁሉ ዘንድ የተሰበከው ተመሳሳይ ራሱ ወንጌል ነው። ሌላ አይደለም የሰማችሁት። ምናልባት ጳውሎስ የሚሰብከው ወንጌል ይለያል ብላችሁ እንዳታስቡ። እኔም አገልጋይ የሆንኩት የዚሁ ወንጌል ነው ይላል። ክብር ለጌታ ይሁን። እዛ ስለሰሙት ወንጌል ይናገራል። በሕይወታቸው ስላመጣው ለውጥ ይናገራል። እናንተም በወንጌል ያለውን ተስፋ ሰምታችሁ በክርስቶስ ኢየሱስ ማመናችሁን ሰምተን ስለ እናንተ እግዚአብሔር ምን እንላለን? እናመሰግናለን። ለቅዱሳን ሁሉ ያላችሁ ፍቅር ሰምተናል። እናንተ ጋር ደግሞ ያለው ፍቅር በመንፈስ የሆነ ፍቅር ነው። ሃሌሉያ! ወንጌል የሰው ፍቅር አይሰጥም። አሜን አሜን። ከስጋ የሆነ ፍቅር አይሰጥም። በመንፈስ ስለሆነው ከውስጥ ስለሚወጣው በመንፈስ ቅዱስ በልባችሁ ከመፍሰሱ የተነሳ በእናንተ መካከል ስላለ መዋደድ እግዚአብሔርን እናመሰግናለን ይላል። ክብር ለጌታ ይሁን። ቀጥሎ ደግሞ ምን ይላቸዋል? የእግዚአብሔርን ጸጋ ወንጌልን ከሰማችሁበት ቀን ጀምሮ በእናንተ ዘንድ ምን እያደረገ ነው? ፍሬ እያፈራ ነው፣ እያደገ ነው። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔርን ጸጋ ሰምታችሁ በእናንተ ዘንድ ምን እያደረገ ነው?
ፍሬ እያፈራ ነው። ደግሞ ምን እያደረገ ነው? እያደገ ነው። ጸጋ እንደሚያሳድግ ፍሬያማ እንደሚያደርግ ይሄ ደግሞ በእናንተ ዘንድ ብቻ ሳይሆን በዓለም ሁሉ እያፈራ ነው። ሃሌሉያ! ኢየሱስ ጌታ ነው። ወንጌል ፍሬያማ ያደርጋል። ወንጌል ያሳድጋል። እውነተኛው ወንጌል ያለ ፍሬ አያስቀርም። ሃሌሉያ! ይህንን ይመሰክርላቸዋል። እነዚህ ሰዎች እንግዲህ ምን አይነት ናቸው? በትክክል የእግዚአብሔርን ቃል የሰሙ የወንጌልን እውነት የተረዱ በእምነት እየኖሩ ያሉ ለቅዱሳን ፍቅር ያላቸው እምነታቸው በፍቅር ምን የሚገለጥ ወንጌል በእነሱ ዘንድ ለውጥ እያመጣ ፍሬ እያፈራ ያለ ጳውሎስ እየመሰከረላቸው ያሉ አማኞች ናቸው። የቆላስያስ ቤተክርስቲያን እንግዲህ ለእነዚህ ሰዎች ነው አሁን መልእክት የሚልክላቸው። ምን የሚላቸው? ተመስርታችሁ ተደላድላችሁ ከሰማችሁትም ከወንጌል እውነት ተስፋ ሳትናወጡ ብትኖሩ ይላል። እነዚህ ሰዎች ኦልሬዲ ወንጌል ሰምተው አምነው እየተመላለሱ ያሉ ሰዎች ናቸው። ፍሬ እያፈሩ ያሉ ሰዎች ናቸው። ግን ጳውሎስ አንድ ነገር ከማለት አይከለከልም፣ ወይም ያስጠነቅቃችኋል፣ ይነግራችኋል። የሰማችሁት የወንጌል ተስፋ እውነት ነው፣ የሚሆን ነው፣ ይፈጸማል። አሜን። የሚፈጸም ነው፣ ይሆናል። አሜን። አንዳንዴ የማይሆን የሚመስልበት ታይም አለ አይደል? ተስፋው ምንም የማይፈጸም የሚመስልበት ታይም አለ። ምንድን ነው የሚያስብል ጊዜ አለ። ጳውሎስ ግን ቦልድሊ እንደዚህ ይላል፣ ብዙ ቦታ ይናገራል። ያመንኩትን ምን አደርጋለሁ? አውቃለሁ። የተናገረውን ሊፈጸም እንደሚችል እርግጠኛ ነኝ። ክብር ለጌታ ይሁን። ለቆላስይስ ሰዎች ምን ይላቸዋል? የሰማችሁት በወንጌል የሰማችሁት ተስፋ የሚሆን ነው። ሃሌሉያ! የሚፈጸም ነው። እግዚአብሔር ምንድን ነው? ታማኝ ነው። ሃሌሉያ! ግን እናንተ አንድ ነገር ማድረግ ይጠበቅባችኋል። ከሰማችሁት የወንጌል እውነት ከሰማችሁት የወንጌል ተስፋ ሳትናወጡ ተመስርታችሁ ደግሞ ምን ብላችሁ ተጀላትላችሁ በእምነታችሁ ጸንታችሁ መኖር ይገባችኋል። እንደዛ ከሆነ ይሆናል፣ ይፈጸማል። ይሄ ነው ወንጌል ይላችኋል። ክብር ለጌታ ይሁን። የሰሙት የወንጌል ተስፋ ጥቂት እናውራ። መቼም ወንጌል ስለ ኢየሱስ ነው የሚል በጣም ጥቅል የሆነ መረዳት ሁሉም ሰው ጋር አለ። ሁሉም ሰው ጋር እኛ ጋር እንደዛ ነው እያልኩኝ አለ። ግን ወንጌል ኢየሱስ ነው ስንል ምን ማለታቸው ነው? ኢየሱስ ዋት ኢየሱስ አምላክ መሆኑ ነው ወንጌል? ኢየሱስ ጌታ መሆኑ ነው? ኦር ምንድን ነው? ዲቴል ኦር ቤሲክ ኮንሰፕቱ ምንድን ነው? ኢየሱስ ይዞት የመጣው በወንጌል ውስጥ ያለው ተስፋ ምንድን ነው? የተፈጸመውስ ምንድን ነው? ይሄንን ሰምታችሁታል ይላል። የቆላስይስ ሰዎች ምን አድርገዋል? ሰምተዋል። ከዚህ ከሰማችሁት እውነት ግን ምን አትበሉ? ፈቅ አትበሉ። በሱ ምን በሉ? ኑሩ። ምንድን ነው የሰሙት? ቅድም ያነበብኩላችሁ ቁጥር 19 ላይ እንደዚህ ይላል፣ እግዚአብሔር ሙላቱ ሁሉ በእርሱ ማለት በኢየሱስ ክርስቶስ እንዲኖር ፈቅዷል ይላል። ከቁጥር 17 እና ጀምሮ ስታዩ ስለ ኢየሱስ ክርስቶስ ማንነት ይናገራል። እሱ የማይታይ አምላክ ምሳሌ መሆኑ፣ በሰማይ ያሉት በምድር ያሉት ዙፋናት፣ አለቅነት፣ ጌትነት፣ ስልጣናት ሁሉ በእሱ ምን እንዳለ እንደተፈጠሩ ሁሉ በእሱ እንደተጋጠመ እሱ በሁሉ ነገር ፊተኛ እንደሆነ በኩር እንደሆነ ይናገርና እዚህ ጋር እግዚአብሔር በእርሱ ለማድረግ የፈቀደውን አንድ ነገር ይናገራል። እግዚአብሔር ሙላቱ ሁሉ ሰው በሆነው በኢየሱስ ክርስቶስ ውስጥ ምን እንዲኖር የማን ሙላት? ክርስቶስ ነገሩ የማን ሙላት? እግዚአብሔር ሙላቱ ሁሉ በማን እንዲኖር? በኢየሱስ ክርስቶስ ውስጥ እንዲኖር ፈቅዷል።
በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። አሜን ይባላል። አሜን። እግዚአብሔር ፈቅዷል። አሜን። ሃሌሉያ። አሜን። የእግዚአብሔርን ፈቃድ ማወቅ የሚባል አለ አይደል? እግዚአብሔርን ፈቃድ እያወቁ ምን ማለት መኖር። የእግዚአብሔርን ፈቃድ ወቁ፣ የእግዚአብሔርን ፈቃድ ለዩ፣ ሞኞች አትሁኑ እየተባለ እንማራለን። በብዙ መንገድ ሊገለጥ ይችላል። መሰረታዊ በወንጌል ውስጥ ያለው የእግዚአብሔር ፈቃድ ግን ሰላም፣ መታረቅ ነው። አሜን። ክብር ለጌታ ይሁን። እግዚአብሔር ኢየሱስ ክርስቶስ በመስቀሉ ደም በኩል ምን እንዲያደርግ? ሰላም እንዲያደርግ፣ ጥልን በመስቀሉ ምን እንዲያደርግ? እንዲገግም፣ በሰውና በእግዚአብሔር መካከል የነበረውን ጥል ገድሎ ምን እንዲያመጣ? ሰላም። እስኪ ሰላም፣ ሰላም። ሃሌሉያ፣ አሜን። ሰላም በሉ እንደገና። ሰላም። አሜን። ብዙ አማኝ ከእግዚአብሔር ጋር ሰላም እንዳለው እርግጠኛ አይደለም። ደግሞ በመስቀሉ ደም ሰላም አድርጎ በሰማይና በምድር ያሉትን ሁሉ ከራሱ ጋር ምን እንዲያስታርቅ እግዚአብሔር ምን አድርጓል? እስኪ ፈቅዷል በሉ። ፈቅዷል። እርቅ ተፈቅዷል በሉ። እርቅ ተፈቅዷል። መታረቅ ተችሏል። መታረቅ ተችሏል። ታርቀናል። እስኪ ታርቅ ያለው በሉ። ታርቅ ያለው ለመታረቅ የሚሮጥ የሚጠፋ አይመስለኝም። እየሮጠ ያለ እየታገለ ያለ ሰላም ለማድረግ የሆነ ነገርን አስተካክሎ ከእግዚአብሔር ጋር ምን ለማምጣት ሰላም ለመመስረት የሚጥር ይጠፋል ብዬ አላስብም። በቤተ ክርስቲያን ውስጥ ብዙ እንዳለ እንደውም አስባለሁ። ከእግዚአብሔር ጋር ያለው ሰላም ምን እንዳለ የሚያስብ እንደደፈረሰ የሚያስብ እንደገና ዴይሊ ከእግዚአብሔር ጋር ምን የሚፈልግ መታረቅ የሚያስብ ዛሬ እየተጣላ ነገ ምን የሚታረቅ ጠዋት ተጣልቶ ማታ የሚታረቅ ማታ ተጣልቶ ጠዋት የሚታረቅ እንደዚህ እያሰበ የሚኖር ሰው ይጠፋል ብዬ አላስብም። በክርስቶስ ኢየሱስ በኩል እርቅ ሆኗል። ወንጌል ይሄ ነው። ሰላም ሆኗል። ሰላም ሆኗል። እግዚአብሔር ለቤተ ክርስቲያን የሰጣት አንዱ መልእክት ምንድን ነው? እግዚአብሔር በክርስቶስ ኢየሱስ ሆኖ ዓለምን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበር። አሁን ደግሞ የማስታረቅን አገልግሎት ለእኛ ምን ያደርገን? ሰጠን። ስለዚህ ሰዎችን እንለምናለን። ምን እያለን? ከእግዚአብሔር ጋር ምን በሉ? ታረቁ። ኑ እግዚአብሔር መታረቅ ፈልጓል፣ መጥቷል። ኦልሬዲ እኔ ግን ታረቅ ብሎ መጥቷል። ሰዎች አላወቁምና እኛ ምን እናደርጋለን? እንለምናለን። ፕሊዝ ናና ምን በል ከእግዚአብሔር ጋር ታረቅ። ያልታረቀ አያስታርቅም። ታርቀናል። አሜን። ሰላም ሆነናል። አሜን። ወንጌሉ ይሄ ነው። ሰላም ነው። አሜን። በኢየሱስ ሰላም ሆኗል። አሜን። የጥል ግድግዳ ፈርሷል። አሜን። ይሄ እውነት ነው። ይሄ የሰማነው ወንጌል ነው። ከእግዚአብሔር ጋር ምን አድርገናል? ታርቀናል። ይሄ የሰው ሀሳብ አይደለም ነው የሚለው ጳውሎስ። እንዴት እንዳይባል እግዚአብሔር ምን አድርጓል? ፈቅዷል። አሜን ነው ወይ? አሜን። በቃ ምን ታደርጋለህ? እግዚአብሔር ፈቅዷል። አሜን። ማንም ቢቃወም ማስቆም አይችልም። እግዚአብሔር ፈቅዷል። አሜን። ይሄ እግዚአብሔር በጎ ፈቃድ ሆኗል። አሜን። እንዲሁ ወዶናል። አሜን። ዓለምን ሁሉ እንዲሁ ወዶ መታረቅ ፈልጓል። አሜን። ለእርቅ የሆነውን ነገር አምጥቷል። አሜን። ለዚህ ጳውሎስ ሮሜ ላይ ምን ይላል? ኦልሬዲ በክርስቶስ ኢየሱስ በማመን ከጸደቅን ከእግዚአብሔር ጋር ሰላምን እንያዝ። ከእግዚአብሔር ጋር ሰላምን ምንና እንያዝ። እስኪ ይይዛለሁ ይይዛለሁ። ከእግዚአብሔር ጋር ምን ሰላም። ሃሌሉያ። አረ ሰላም ሆኗል። አሜን። ግዴላችሁ አሜን በሉ። ሰላም ሆኗል። አሜን። አረ ብዙ በምጥ በጭንቅ የሚኖር አማኝ አለ። እየደነገጠ የሚኖር አለ። ግን ሰላም ሆኗል። አሜን። እግዚአብሔር ዘንድ ስለኛ ያለው ሰላም ነው። አሜን። እሱም ያውቀው እንደታረቀን ነው። አሜን።
እኛንን አንዳንዴ ምን እንዳለን የሚሰማን እንደተጣላ የሆነ ነገር እንደተቆጣን የሚመስለን እንጂ ታርቆናል። አሜን። ክብር ለጌታ ይሁን። አሜን። ዲስ ጎስፐል ይሄ ነው ወንጌሉ። በዚህ ይላል እናንተንም ይላቸዋል። ወረድ ብሎ ይሄ አጠቃላይ እግዚአብሔር ፈቃድን ከተናገረ በኋላ እናንተንም ይላል። አሁን ስፔሲፊክ ወደ እነሱ ያመጣውና በዚህ ፈቃድ ውስጥ በሕይወታቸው ውስጥ የሆነውን ነገር ይነግራቸዋል። እናንተንም እንደዚህ ያደረጋችሁ ይላቸዋል። እስኪ አዳምጡ፣ በደንብ አዳምጡ። እናንተንም ማለት ነው፣ እኔንም ማለት ነው። ክብር ለጌታ ይሁን። በክርስቶስ ኢየሱስ ያመኑትን ቆላስይስ አማኞችን እናንተንም ያላቸው ጳውሎስ ያን ማንንም ነው፣ እኔንም ምን አድርጎኛል? ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በኩል በሞቱ ምን አደረጋችሁ? አስታረቃችሁ። በዚህ ፈቃድ እናንተ ምን ብላችኋል? ታርቃችኋል። እስኪ ታርቄያለሁ። ታርቄያለሁ እንዴና ስለማታውቁት አይደለም፣ ወይም ተጣልታችኋል ብዬ አይደለም፣ ግን አውቁት። ታርቄያለሁ። ታርቄያለሁ። አሜን። በዚህ በክርስቶስ ኢየሱስ ሞትና ትንሣኤ በደሙ በኩል ለእናንተም የሆነላችሁ እንደዚህ ነው። ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በአባቱ ፊት አቅርቧችኋል። አሜን። አሜን ነው ወይ? አሜን። አረ ኢየሱስ ጌታ ነው። አሜን። ነውር የለም ወይ? ነቀፋ የለም ወይ? ቢፈለግ ይጠፋል ወይ? ድካም ይጠፋል ወይ? ነውር አልባ አደረጋችሁ ነው ወይ የሚለው ስህተት አልባ አደረገን ወይ? ብንታይ በወንድሞቻችን በእህቶቻችን ፊት ነቀፋ የለብንም ወይ? ነውር አይኖርብንም ወይ? አለ። ድካም የለም ወይ? አለ። ግን ኢየሱስ እንደዚህ ያደረገ በአባቱ ፈቃድ በኢየሱስ ክርስቶስ ደም በኩል በአብ ፊት ያለ ነው፣ አሜን፣ ያለ ነቀፋ፣ አሜን፣ መቆም የምንችልበትን ማንነት ሰጠን። አሜን፣ አቀረበን። አሜን። እግዚአብሔር ፈቀደ። እንደዚህ ይላል ጳውሎስ። እንግዲህ ምን እንላለን? እስኪ በሉ እንግዲህ ምን ይደረጋል? በሉ እስኪ ምን ይደረጋል? እስኪ በሉ ምን ይባላል? ምን ይባላል? ማንም ምን ይባላል? እኔ በንጹሑ በቅዱሱ በእግዚአብሔር ፊት በአብ ፊት ያለ ነቀፋ መቆም እንድችል አደረገኝ። አሜን። ቅዱስ አደረገኝ። አሜን። አቀረበኝ። አሜን። ምን ይባላል? ክብር ለሱ ይሁን። አሜን። ክብር ለሱ ይሁን። አሜን። የጸጋው ክብር ይመሰገን ዘንድ ይሄን አደረገኝ። አሜን። እንዴት ቢባል ይመሰገን ዘንድ፣ የሰራው ይከብር ዘንድ፣ እሱ ነው ይባል ዘንድ፣ እግዚአብሔር ብቻ ነው ይባል ዘንድ፣ አሜን። ማንም እንዳይመካ ከእናንተ አይደለም፣ ከስራ አይደለም፣ በብቃት አይደለም። ማንም መመካት አይችልም። መመካት የሚችል ግን በማን ብቻ እንዲመካ? እግዚአብሔር ብቻ ይመካ ዘንድ፣ እንደዛ ተብሎ እንደተጻፈው ይሆን ዘንድ ይላል። ኢየሱስ ይህን ከማድረጉ በፊት ሰው በእግዚአብሔር ተመክቶ መቆም አይችልም ነበር፣ ግን ተጽፎ ነበር። የሚመካ በእግዚአብሔር ይመካ እንዲለው ተጽፎ ነበር። ማንም ግን በእግዚአብሔር እንኳን ተመክቶ መቆም አልቻለም ነበር። ኢየሱስ መጣ፣ ጽድቅ ሆኖልን መጣ፣ ቅድስና ሆኖን መጣ፣ ጥበብ ሆኖን መጣ፣ ቤዛ ሆኖ መጣና አሁን በእግዚአብሔር መመካት ተቻለ። ሃሌሉያ። አሜን። መመካት ማለት ቦስት ማድረግ ማለት መጎረር ማለት ነው። እስኪ ጎርራለሁ በላ፣ እጎርራለሁ፣ እመካለሁ በላ፣ እመካለሁ፣ ቦስት አደርጋለሁ በላ፣ ፖስት አደርጋለሁ። አሜን። ይቻላል። ሃሌሉያ። አሜን። በኢየሱስ መመካት ተፈቅዷል። አሜን። ቦስት ማድረግ ተፈቅዷል። አሜን። ትምክህታችን እግዚአብሔር ነው። አሜን። ኢየሱስ ብቃታችን ነው። አሜን። እናውጃለን፣ እንናገራለን፣ ለራሳችንም ለሌላው በድፍረት እንቆማለን። አሜን። በማንም ፊት እንቆማለን። አሜን። ምን አገባው?
ሃሌሉያ ፈቅዷል። አሜን ማን ይከለክላል? የስ ክብር ለጌታ ይሁን። አሜን ወንጌል ይሄ ነው። አሜን በዚህ ወንጌል እናንተም እንደዚህ ተደርጋችኋል፣ አሜን ሆኖላችኋል፣ አሜን መቅረብ ችላችኋል። አሜን ይልና ግን ያስጠነቅቃል። ኑሩ፣ በዚህ በሰማችሁት የወንጌል እውነት ምን አሉ? ኑሩበት፣ ቀጥሉ፣ መካከል ላይ እንዳትናወጡ ይላል። ከዚህ ከሰማችሁት የወንጌል ተስፋ ሳትናወጡ በእምነት ጸንታችሁ ብትኖሩ ይሄ ይሆናል። ሁሌም እውነት ነው። ሁሌም እውነት ነው። አሜን ራሳችንን እያየን አንቦስትም። ጽድቃችንን እያየን አንመካም። ሩጫችንን እያየን አንናገርም። አሜን በድካማችን ግን እንመካለን። አሜን ደክመን ሳለን እንመካለን። አሜን ዓለም ሁሉ የሚያውቀው ሰው ሁሉ የሚያውቀው ድካም እንኳን እያለ በኢየሱስ እንመካለን። አሜን ብቃቴ እሱ ነው። አሜን ጽድቄ እሱ ነው። አሜን ሩጫዬ ብቃቴ አይደለም። ክብር ለጌታ። ከዚህ የወንጌል እውነት ሳትናወጡ ምን አለ ማለት ነው? የሚያናውጥ አለ። ጠላት ሌላ ስራ የለውም። አማኞች ጋር ጠላት ትልቁ ስራ ይሄንን የወንጌል እውነት ምን ማድረግ ነው? መምታት፣ መበረዝ፣ መከለስ፣ የሐሰት ነገሮችን እያመጣ ማቃለል። ይሄ ማለት የሚባል የለም። ይሄ ማለት ይሄ ማለት ነው። ጻድቅ ያለው ማለት ጻድቅ ያለው ማለት አሜን ጻድቅ ነኝ ማለት ጻድቅ ነኝ ማለት አሜን ቅዱስ ነኝ ማለት ቅዱስ ነኝ ማለት አሜን ይሄ ማለት ሌላ ትርጉም የለውም፣ አንድምታ የለውም። ክብር ለጌታ ነው። አሜን ይመጣል፣ ጠላት ይመጣል፣ ነውጥ ይዞ ይመጣል። እንግዲህ በወንጌል የሚኖረው አንድ ሶስት ፖይንቶችን ልንገራችሁ። መሰረታዊው ሰው በወንጌል እውነት የሚኖረው በምንድን ነው? በእምነት። አሜን ወንጌል ይታመናል። አሜን ምንም አይደረግም። ወንጌል ምን ይደረጋል? ይታመናል። ወንጌል አይሰራም። ወንጌል አይደረግም። ቅድም ፓስተር ሲል እንደነበረው የሚፈለጥ ነገር የለውም። ወንጌል ይታመናል። አሜን ኢየሱስ ይታመናል። አሜን የተሰራልንን ነገር በእምነት እንቀበላለን። አሜን አማኝ በእምነት ይኖራል። ጻድቅ በምንድን ነው የሚኖረው? በእምነት ይኖራል። ከዛ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ምን ይላል? ይገለጣል። አሁን ጽድቅ እንዲመጣ አንቆፍርም፣ አንፈልጥም። ቅድም እንደተባለው እናምናለን። የጽድቅ ፍሬ ለማፍራት እናምናለን። አሜን ከዛ እሱ በእኛ ያፈራል። አሜን በክርስቶስ ኢየሱስ የሚገኝ የጽድቅ ፍሬ ሞልቶባችሁ ነው የሚለው። አሜን ከየት የሚገኝ? ከክርስቶስ ኢየሱስ የሚገኝ ፍሬው ራሱ ከእሱ ነው። ስለዚህ እናምነዋለን፣ እሱ በእኛ ያፈራል። አሜን ራሳችንን እንሰጠዋለን፣ እሱ በእኛ ይኖራል። አሜን ክርስትና ከእምነት ወደ እምነት የሚኬድ የኑሮ ዘይቤ ነው። ስለዚህ ሁሌ በምን? በእምነት። እስኪ አምናለሁ። አምናለሁ። እምነት ካለ እኛና እግዚአብሔር መካከል ያለው ሪሌሽን ጤናማ፣ ፕሮቪዥን አለ አረ መግቦቱ እግዚአብሔር መልቀቅ ያለበትን ነገር ሁሉ ምን ያደርጋል? ከጸጋው ዙፋን ይለቃል። ምክንያቱም ወደ ጸጋው ዙፋን በምን ቅረቡ? በእምነት ቅረቡ። በእምነት ከቀረብን ይለቀቃል። አሜን የማይመጣ ነገር የለም። ፕሮቴክሽን አለ፣ ፕሮቪዥን አለ። የሚያስፈልግ ነገር ሁሉ ለመንፈሳዊ ኢቨን ለምድራዊ ነገር የሚያስፈልገን ነገር በሙሉ ፕሮቫይድ እንደረጋለን። ሪሌሽናችን ጤናማ የሚሆነው በምንድን ነው? በእምነት። አሜን እምነት ደግሞ ከምንድን ነው? ከመስማት። ከመስማት አለ። እምነት ከመስማት ነው። እውነተኛ እምነት ግን የሚመጣው የእግዚአብሔርን ቃል ምን በማድረግ? በመስማት። ስለዚህ እምነትን ለመምታት ነውጥ ለመፍጠር እምነት ላይ ጠላት በሌላ ነገር አይመጣም። በመስማት ይመጣል። በማሰማት ቃል ይዞ በመምጣት ደግሞ ሩቅ አይሄድም። አንሸወድም። ከእግዚአብሔር ቃል ሩቅ የሆነ ነገር ይዞ አይመጣም።
ኢየሱስ ጋር እንደመጣው ተብሎ እንደተጻፈው እያለ የእግዚአብሔርን ቃል ግን ምን አድርጎ አጣሞ ይዞ ይመጣል። ያንን ስንሰማ ከእውነት ወንጌል ውጪ የሆነ ነገር መስማት ሲጀመር እምነት ላይ ምን ይፈጠራል? ነውጥ። ስለዚህ ጳውሎስ ምንድን ነው የሚለው? በእምነት ጸንታችሁ ለመኖር ምን አድርጉ? ሳትናወጡ የሚል ቃል። አሜን። እስኪ አልናወጥም በሉ። አልናወጥም። ግን የሚያናውጣል፣ የሚያናውጡ አሉ። ገላትያ ምዕራፍ 1 ቁጥር 6 እና 7 ላይ ስለ ልጁ ወንጌል ከነገራቸው በኋላ የገላትያ አማኞች ከሰሙት የወንጌል እውነት ጳውሎስ በፍጥነት ተወስደው አገኛቸው። ራሱ ጳውሎስ የሰበከላቸው ወንጌል ግን ከተወሰነ ጊዜ በኋላ እገረማለሁ፣ እደነቃለሁ እስኪል ድረስ ከሰሙት የወንጌል እውነት ምን ብለዋል? ተወስደዋል። ወደ ሌላ ወደ ልዩ ወደማይታወቅ ወንጌል ወዳልሆነ ግን ምን ወደ ተባለ ወንጌል ወደ ተባለ ሀሳብ ሽፍት አድርገዋል። በምን ፍጥነት ነው እንደዚህ ሄዳችሁት? አማኝ ምን ሊያደርግ ይችላል? ሽፍት ሊያደርግ ይችላል። ከእውነት ዞር ሊል ይችላል። ጸጋ ሊጥል ይችላል። የወንጌልን እውነት ሊጥል ይችላል። ይሄ ግን ልዩ ወንጌል አይደለም ብሎ የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወጡ አንዳንዶች ግን አሉ። ዛሬም አሉ። ልዩነቱ ምናልባት የዛኔ አንዳንዶች ናቸው። ዛሬ ግን ምን ሊሆኑ ይችላሉ? ብዙ ሊሆኑ ይችላሉ። ጳውሎስ እንደውም ቆይቶ የእግዚአብሔርን ቃል እንደሚሸቅጡት እንደ አንዳንዶች አላለም፣ እንደ ብዙዎች አይደለም። የእግዚአብሔርን ቃል የሚሸቃቅጡት አይደለም። በእኛ ዘመን ያኔ እዚህ ጋር አንዳንዶች አሉ ብሎ ጳውሎስ ትንሽ ዓመታትን ከሄደ በኋላ ሲያይ ለካ አንዳንዶች አሉ፣ ብዙዎች ናቸው። የእግዚአብሔርን ቃል ምን የሚያደርጉ የሚሸቅጡ፣ ወንጌልን ምን የሚያደርጉ የሚያጣሙ። የተጣመመ ወንጌል ከእምነት ምን ያደርጋል? ያናውጣል። የሚያናውጧችሁ አሉዋል። እዚህ ከውጭ አይደለም ከውስጥ ነው። ሐሰተኛ ወንድሞች የሚላቸው የሐዋርያት ሥራንም ስታነቡ ያዕቆብ ደብዳቤ ሲጽፉ ምንድን ነው ያሉት? ያላክናቸው ሰዎች ከእኛ ዘንድ ወጥተው እንዲህና እንዲህ ልታደርጉ ይገባል ብለው ልባችሁን እያወቁ በቃል ስላናወጧችሁ ይላል። የሚሰማ ቃል፣ የሚሰማ ትምህርት እንደ ወንጌል እውነት ያልሆነ ትምህርት ሰዎችን ከወንጌል እውነት ምን ያደርጋል? ያናውጣል። ከእውነት ምን ያደርጋል? ያናውጣል፣ ሽፍት ያደርጋል። ቤተ ክርስቲያን አንድ ማድረግ ያለባት ነገር አለ። ልክ ጳውሎስ እንደሚያደርገው ሲያደርግ እንደነበረው ወንጌል ለሰበካቸው ላስተማራቸው ሰዎች ኦር አማኞች ሁላችንም ማድረግ ያለብን ከሰማነው የወንጌል እውነት የሚያናውጡ ነገሮችን ምን ማድረግ፣ መለየት፣ ማወቅ፣ መጠንቀቅ እና ከእምነት ከሚያናውጥ ነገር ምን ማድረግ፣ መሸሽ፣ በእምነት መጽናት የሚባል ነገር አለ። የሰማነውን የመጀመሪያውን የወንጌል እውነት በወንጌል ውስጥ የሰማነውን ተስፋ ደግመን በመስማት አሜን ነው ወይ? እንደገና በመስማት ኢየሱስ እንደገና ይሰበካል። ወንጌል እንደገና ይሰማል። የደህንነት ተማሪዎች ብቻ አይደለም፣ የጎለመስንም ቤተክርስቲያን ውስጥ ያረጀን እድሜ የሚያስቆጠር ዕለት ዕለት ወንጌል ያስፈልጋል። እንደገና ሃሌሉያ! ኢየሱስ እንደገና፣ ወንጌል እንደገና። ይገርመኛል። ሙሴ ሕግን እንኳን ደግሟል። ሕግ እንኳን ምን ተብሏል? ዘዳግም አለዋል። ወንጌል እንደገና በየዘመናቱ ምን ይደረጋል? በየዕለቱ ወንጌል ይሰማል፣ ወንጌል ይሰበካል። ምክንያቱም የሚያናውጡ ስላሉ፣ የእግዚአብሔርን ቃል ምን የሚያደርጉ የሚሸቅጡ ስላሉ፣ እውነትንና ውሸትን ቀላቅለው የሚሰብኩ ስላሉ። ሴጣን የብርሃን መልአክ እንዲመስል ራሱን ይለውጣል። አገልጋዮቹ ደግሞ ምን እስኪመስሉ ድረስ፣ የጽድቅ አገልጋይ እስኪመስሉ ድረስ ራሳቸው ምን ያደርጋሉ? ይቀይራል። የኃጢአት አገልጋይ መስለው አይመጡም። እንደፈለግ ኃጢአት ስራ ብለው የሚመጡ ብዙዎች አሉ። እነሱን አትሰማቸው። እነሱን ብዙ ሰው አይሰማቸው። የሚሸወዱ ግን ሊኖሩ ይችላሉ። እንደፈለግ ኃጢአት ስራ
ይጎላል የሚሉት ብዙ ሰሜ ያላቸው ለጽድቅ ተጋደም ሰርተ ሮጠ ደክመ በላብ ምን በል አፍራ የሚሉት ግን ብዙ ሰሜ ያላቸው። ለምን? የጽድቅ መልእክት ስለሚመስ የእኛ ጽድቅ በላብ አይደለም፣ በድካም አይደለም፣ በእምነት ነው። አሜን። በኢየሱስ ነው። አሜን። ይሲ አያት ታረቅ ለእግዚአብሔር መቅናት ለእግዚአብሔር መሮጥ መጥፎ ነው? ኖ አይደለም። ግን it's not the plan of God እግዚአብሔር የፈቀደው ግን አይደለም። የዚህ ኪዳን ሐሳብ ግን አይደለም። የኪዳኑ ሐሳብ ምንድነው? እመን እኔ ባንተ እኖራለሁ። አሜን። እመነኝ እኔ ባንተ አፈራለሁ። አሜን። ለእግዚአብሔር ክብር የሚሆን ብዙ ፍሬ ታፈራለህ። አሜን። ግን ምን አልክ? በእኔ ላይ ብቻ ተጣበቅ። አሜን። አረ በወይኑ ግንድ ላይ ምን በል መጣበቅ። እኔ ላይ ከተጣበቅ አንተ ብዙ ፍሬ ምን ታደርጋለህ? ታፈራለህ። ቅርንጫፍ አይችልም። ይሰማል ወይ? እዚህ ቅርንጫፍ ነኝ በል። ቅርንጫፍ ነኝ። ቅርንጫፍ ለብቻው አይችልም በል። ቅርንጫፍ ለብቻው አይችልም። ስለዚህ ቅርንጫፎችን የሚያሯሩጡ ቅርንጫፍ ፍሬ ለማፍራት እንዲጋደል የሚያስተምር ትምህርት ከወይኑ ግንድ የሚለይ እንጂ የሚያጣብቅ አይደለም። ቅርንጫፍ ሊገባው የሚያስፈልገው ነገር አልችልም። እስኪ አልችልም በል። አልችልም። እኔ በራሴ ምን አይደለም አልችልም፣ ላፈራ አልችልም። አንተ በእኔ ስትኖር ግን አፈራለሁ። አሜን። ስለዚህ ከአንተ ጋር ምን እላለሁ? ጣበቃለሁ። እምነት መጣበቅ ነው፣ መጠጋት ነው። አሜን። አልችልም ነው። አሜን። አንተ ብቻ ትችላለህ። አሜን። ሃሌሉያ። ይሄ በብዙ በኢትዮጵያ ቤተክርስቲያን ውስጥ በጣም የተጎዳ እውነት ነው። በጣም የተመታ ትምህርት ነው። በጣም የተሸረሸረ ትምህርት ነው። እንደገና ይነሳል። አሜን። እንደገና ያብባል። አሜን። ለዚህ ፍሬ ለማጣታችን ምክንያቱ የማፍሪያ መንገዳችንን ቀላል ስለመታው እሱን ነው የመታው። ተጣብቀን የምንኖርበትን እውነት ሌላ ነገር ቀላቅሎ ምን ያደርገው? በረሰውና እኔና ኢየሱስ ሆነ። ኢየሱስ ብቻ። አሜን። እኔ የለውም እሱ ብቻ። አሜን። እኔ አልኖርም እሱ በእኔ ይኖራል። አሜን። እዚህ ላይ ምን በለው? ቁም። ክብር ለጌታ ይሁን። አሜን። ከዚህ ነው ሊያናውጠን የሚመጣው የትኛው ማዕበል ወጀብ በሚመጣ የትምህርት ንፋስ ሁሉ አትወሰዱ አላቸው ኤፌሶኖች። እንደ ሕፃናት ወዲና ወዲያ ምን ማለት መንሳፈፍ ይላል። ንፋስ ሲመጣ ትንሽ ንፋስ ብድግ የሚያደርገው ምንን ነው? ፌስታል፣ ያው ስስ ፌስታል። ትንሽ ንፋስ ብድግ ስር ሰዳችሁ ምን በሉ። ክብር ለጌታ ይሁን። አሜን። የስተት ትምህርትን ማስቆም አንችልም። ገስጸን ልናስቆመው አንችልም። ይመጣል። ንፋሱ ተቃወሙት፣ አስቆሙት አልተባልንም። እናንተ ምን በሉ? ስር ስደዱ። አሜን። ለዚህ ነው ተመስርታችሁ ይላል። አሜን። በእምነት ጸንቶ ለመኖር አንዱ የሚያስፈልገው ምንድን ነው? መመስረት። ሃሌሉያ። እስታብሊሽድ መሆን፣ ስር መስደድ። ክብር ለጌታ ይሁን። አሜን። ጳውሎስ በቆሮንቶስ መልእክቱ ምን አለ? ቆሮንቶስ ላይ 18 ወር 1 ዓመት ከ6 ወር ነው የቆየው። 1 ዓመት ከ6 ወር ቆይቶ ምንድን ነው ያለው? ምን አገለገልክ ሲል ወተት ነው የጋትኳችሁ። ቤዚክ እንደ ሕፃን 1 ዓመት ከ8 ወር ምን ጋትኳችሁ? ወተት። ምዕራፍ 3 ቁጥር 10 ላይ መጥቶ እንደ ብልሃተኛ የናፄ አለቃ መሰረትን ምን አደረጉ? መሰረቱ። ሌላ የሰራሁት ነገር የለም። አይ ሌድ ፋውንዴሽን። እሱም ማን ነው? ኢየሱስ ነው። እሱ ላይ ያ መሰረት ላይ እንዴት እንደምታነሱ ተጠንቀቁ። ሌላ መሰረት ግን ምን አታርጉ? አትመስሉት። እኔ ምን አድርጌዋለሁ? መስርቼዋለሁ። እሱ ማን ነው? ኢየሱስ። እስኪ መሰረቱ ኢየሱስ ነው። መሰረቱ ኢየሱስ ነው። ከዚህ ቤተክርስቲያን የአገልጋዮች ሁሉ ስራችን እንደሆነ ታውቃላችሁ። ኢየሱስን ሰው ልብ ውስጥ ምን ማለት መመስረት። ሃሌሉያ። መሰረታችን ኢየሱስ ነው። ራሱ ምን አለ? ይሄን ቃሌን ሰምቶ የሚያደርግ እኔን የሚሰማ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። የማይሰማ ግን በአሸዋ
የሚገነባው። እርግጠኛ በእምነት ጸንቶ ለመኖር የመጀመሪያው ዋስትና ምንድን ነው? መሰረቱ። እስኪ መሰረቱ በል። መሰረቱ ዋስትና ምኑ ነው? መሰረቱ። ኢየሱስ ጌታ። ተመስረቱ ይላል። ስታብሊሽ ሁኑ። መሰረታችሁ በደንብ ሊያድርጉት ጣሉ። መሰረቱ ችግር ካለበት በእርግጠኝነት ትንቢት የማያስፈልገው ንፋሱ ይመጣል አይደል? ንፋሱ ይመጣል፣ ዝናብም ይዘንባል፣ ጎርፍም ይጎርፋል። ያንን ቤት ምን ያደርገዋል? ይመታዋል። አይቀርም። እዚህ ምድር ላይ ሆነ ንፋሱ መጥቶ እኛ መምታቱ አይቀርም። ጎርፉ መጥቶ እኛ መጥፋቱ አይቀርም። እምነታችንን ሼክ ለማድረግ መሞከሩ አይቀርም። ልናስቀረው አንችልም። ግን በዓለት ላይ ከቆምን ንፋሱ ይንፈስ፣ አሜን በላ፣ ጎርፉ ይጉረፍ፣ ዝናቡ ይዝነብ፣ it's not our business። በጎርፉ መካከል ጸንተን እንቆማለን። አሜን። በንፋሱ መሃል ጸንተን እንቆማለን። ምክንያቱም መሰረታችን ማን ስለሆነ? ኢየሱስ። እሱ ላይ ምን በሉ? ስታብሊሽ፣ ተመስረቱ፣ ስር ስደዱ፣ ታነጹ። ይሄ መሰረታዊ ነገር ነው። አዘርዋይስ እኔ እንደው ብዙ ጊዜ የኢትዮጵያ ቤተክርስቲያን ውስጥ አማኝ መኮነን አለበት ወይም መወቀስ አለበት ብዬ አላምንም። ለምን? መስርተነዋል ወይ? በትክክለኛ ፋውንዴሽን ላይ አድርጋለች ወይ ቤተክርስቲያን ህዝቧን ስንል አይዳውት። ለዚህ ነው ሐሰተኞች ሲወጡ ንቅል ብሎ ሄደ። ከእነሱ እኮ ነው ምን ብሎ ሄደው? ንቅል ብሎ ነው ሄደ። ግልብጥ ብሎ ከዓለም እኮ አይደለም የመጣው። ከየት ነው? ከቤተ ክርስቲያን ግልብጥ ብሎ ማለት የትምህርት ንፋስ ማለት ጥርግ አድርጎ የወሰደው። ለምን? አልተመሰረተም። እዚህ አማኝ መመስረት ከቻለ ኢየሱስ ላይ ከቆመ ነፋሱ አይወስደው። አሜን። ክብር ለጌታ ይሁን። አሜን። ሃሌሉያ። ሌላ ምን በሉ ይላል? ተደላደሉ ይላል። ሐሳቤን ላጠቃል። ተመስርታችሁና ምን ብላችሁ? ተደላድላችሁ። እስኪ ተደላድላችሁ በሉ። ተደላድላችሁ። እስኪ እደላደላለሁ በሉ። እደላደላለሁ። ኧረ ኢየሱስ ጌታ ነው። ኢየሱስ የሚያደላድል መሰረት ነው። አሜን። መደላደል ማለት መታመን ማለት ነው። በኢየሱስ ክርስቶስ ላይ የኢየሱስ ክርስቶስን አስተማማኝነት ምን ማድረግ? መረዳት። ሃሌሉያ። በደንብ ያመንከው ወንበር ላይ ምን ብለህ ነው የምትቀመጠው? ተደላድለን አይደል? ተደላድለን የምንቀመጥበት ስትሮንግ የሆነ አራት እግር ያለው እንደማይወድቅ የምናውቀው መቀመጫ ላይ ምን ብለን ነው የምንቀመጠው? ተደላድለን። ኢየሱስ ያደላድላል። አሜን። አሜን ነው ወይ? አሜን። አረ ኢየሱስ ሰባራ ወንበር አይደለም። አሜን። እንዲህ ደግፈ ነው የቆመ ወንበር አይደለም። ይዘነው አይደለም፣ ይዞን ነው። አስተማማኝ ነው። አሜን። እስኪ ተደላደሉ። እስኪ ወንበር ላይ ተደላደሉ። እስኪ ተደላደሉ። እግራችሁን አንዲበሉ። ለቀን ክብራችሁ ብቻ መደላደል። ኢየሱስ ያደላደል፣ ያሳርፋል። ብዙ አማኝ አርፎ አለ ወይ? አያም እንዳውት ኢየሱስ ያሳርፋል። አሜን። እርፍ ያደርጋል። አሜን። ከተቀመጥንበት ወንበር ይልቅ ከየትኛውም በብሎኬት በድንጋይ ከተሰራ ዓለም ከሰራቸው አስተማማኝ መቀመጫ ይልቅ ኢየሱስ አስተማማኝ። አሜን። አይወድቅም። አሜን። አይጥልም። አሜን። አይገለበትም። አሜን። ዙፋኑ እንኳን ይገለበጣል፣ ኢየሱስ አይገለበትም። አሜን። ተደላደሉ። አረ ኢየሱስ ጌታ ነው። የሚደላደል ሰው እኮ የተደላደለ ሰው ሌላም አይፈልግ ማለት እኮ በቃኝ ያለ ያርግልን። አሜን። ኢየሱስ ይብቃን። አሜን። ያሳርፈን። አሜን። እየቀላወጠን ይመስለኛል የጎደለው እየታየን ቅድም እንዳልኩት ወንበራችንን እጁን እንደዚህ ምን አለ እንዲህ ይዘነው ነው የተቀመጠው። አንዳንዴ ኢየሱስ እንደው ከስራችን ሹልክ ብሎ አየር ላይ ጥሎን እንዳይሄድ ምን አድርገን ነው? ይዘነው፣ ተይዘን ነው። አሜን። እሱ ነው የያዘን። አሜን። በእጄ መዳፍ ምን አድርጋቸው? ይዣቸዋለሁ ያለን እሱ ነው። አሜን። እኔ አይደለሁም የያዝኩት፣ ይዞኝ ነው።
አሜን አይለቀኝም። ኧረ አልሰጋም። አሜን ኢየሱስ ያሳርፋል። አሜን ይሄን እኮ ነው የሚለው ጳውሎስ። ተመስርታችሁ ደግሞ ምን ብላችሁ ተደላድላችሁ በእምነታችሁ ጸንታችሁ ከቀጠላችሁ የሰማችሁት ተስፋ ይሆናል። እንዲሁም ነው ምን የሚያደርግ ነው? የሚያደላድል፣ የሚያሳርፍ። አረ ስንት በቋፍ ያለ የሚበረግግ ስንት አለ። አረ ስንት ኮሽ የሚለው የሚያስበረግገው ስንት አለ። ኢየሱስ ያሳርፋል። ኢየሱስ ያደላድላል። ስብከታችን መልእክታችን ሁሉ ምንም ያደርግ የሚያደላድል። ክብር ለጌታ። በእግሮቻችን ቆመን